መነሻውን ከእንጦጦ ተራራ ያደረገው የአሽክላ ወንዝ ኩልል ብሎ ከሚወርድበት በዚህ በደን በተከበበ ስፍራ አልፎ አልፎ ከሚሰማው የሽኮኮና ከዛፍ ዛፍ የሚዘሉት የጦጣዎች ድምጽ በስተቀር ጸጥታ ፍጹም ነግሶበታል። የወንዙን ተፋሰስ ተከትለው ከበቀሉት ዛፎች መካከል አይኑን ወርወር ላደረገ የብር ፍልቃቄ መሰለችው የሐመረ ኖህ ጉልላት እንደዚህ ትስተዋላለች። ሐመረ ኖህ በዓለም ሩጫ ደክሞ የወጣም የጠፋበት ገና ቅጽሯን ሲዘልቅ ሸክሙ ከተከሻው ሲወርድ የሚገነዘበው የመጽናኛ ስፍራ ናት። በአጸዷ እንኳን ጸልየው ይቅርና ተቀምጠው ሲመለከቷት ሰላምን የምታድል ናት። የሐመረ ኖህ ገዳም ፍቅሯ እጅግ ከባድ ነው። መልስ የሰጠችው ሁሉ ፈጽሞ አይረሳትም። ባህርን አቋርጦ ከአድማስ ወዲያ ቢርቅም እንኳን ከአይምሮ ሰሌዳ ምስሏ ፈጽሞ አይጠፋም። ሐመረ ኖህ ሊለዩት የማይችሉ ሁሌም የሚናፍቋት ውልታ ናት። የአካባቢውን ጸጥታና ለጸሎት አመቺ መሆን ለተመለከተ ይህችን ገዳም በዚህ ቦታ ላይ ያነጹ አባቶች ምንኛ ብልህ ኖረዋል ያሰኛል። ሐመረ ኖህ መቼ ተመሰረተች የሚለውን ጥያቄ ለመመለስ 1400 ዓመታትን ወደ ኋላ መጓዝ የግድ ይላል። እንደ ቀደምት አባቶች አገላለጽ በተጉለትና ቡልጋ አውራጃ በረከት በተባለ ስፍራ በ589 ዓመተ ምህረት ወደ ባህረ ጥምቀት የወረዱት ካህናት ከምዕመናን ጋር ሆነው ሲበሉና ሲጠጡ ማህሌትና ቅዳሴውን በማስታጎላቸው አንድ የበቃ ባህታዊ መጥቶ ታቦተ መድኃኔዓለምንና ታቦተ ኪዳነ ምሕረትን ይዛችሁ በጌታ መቃብር ላይ ካላለቀሳችሁ አትድኑ አላቸው። ካህናቱም ሳይውሉና ሳያድሩ የኢየሩሳሌም ጉዟቸውን ተያያዙት። እዚህ አሽክላ የተባለው ወንዝ አቅራቢያ በጉዞ የጣመኑ እግሮቻቸውን አሳርፈው ለመነሳት ሲያስቡ አንድ ጎልማሳ ተገልጾ አቅጣጫው እንደሚያሳያቸው ነገራቸው። እነርሱም ተደስተው ጉዞ ሊጀምሩ ሲሉ ታቦተ ኪዳነ ምሕረት አልንቀሳቀስም አለች። የዚህን ጊዜ ራሷ እመቤታችን ተገልጻ የኪዳነ ምሕረትን ታቦት ትተው እንዲሄዱ አዘዘቻቸው። መሬቱንም በእግሯ 3 ጊዜ ስትረግጠው ይህ ለአጋንንት እሳት የሆነ ጸበሏ ፈለቀ። ካህናቱም የኪዳነ ምሕረትን ታቦት የሾላ ዛፍ ሰርስረው በማኖር ጉዟቸውን ቀጠሉ። በዚህ ስፍራ ብዙ ቅዱሳን የነበሩ ሲሆን ከእነርሱ መካከል
ስምህ በዚህ ስፍራ ሲጠራ ይኖራል፣ አንተ ልክ እንደ ነቢዩ ኤልያስ ነህ በማለት ጌታችን ቃል ኪዳን የገባለትና ከ400 ዓመታት በላይ በዚህ ስፍራ ዘግቶ የቆየው የንግሥት እሌኒ ልጅ አባ ኤልያስ አንዱ ነው። የአባ ኤልያስ ነፍስ ከስጋው በተለየችበት ምሽት ከዋክብት በሰማይ ላይ ስለመበታተናቸው አለቃ ለማ የዓይን እማኝ መሆናቸውን ገልጸዋል። ቤተ ክርስቲያኒቷ ብዙ ጊዜ ፈርሳለች፣ ብዙ ጊዜም እንትን ብላለች። ምክንያቱም ምንድነው አሁን እና አባ ሊባኖስ እዚህ መጥተው ከ15 ዓመት በላይ አገልግለውባታል ይባላል። ብዙ መነኮሳት ይዘው መጥተው አሁን ጥር 3 ቀን እዚህ ማህሌት ይቆማል። የአባ ሊባኖስ እንተራ በዚሁ አባ ሊባኖስ ከደብረ ሊባኖስ እንደመጡ እዚህ ቆይተዋል እየተባለ ነው የሚነገረው። አባ አቡነ ተክለ ሃይማኖት ግን አዘው ከአቡነ ፓትርያርክ ጀምሮ እዚህውና ማህሌት ይቆማል ጥር 3። በዚህም ደግሞ ላሊበላም አቡነ ገብረ መንፈስ ቅዱስን ይዞ ሲመጣ እዚህ 3 ቀን አድሯል። ከአቡነ ገብረ መንፈስ ቅዱስ ጋር ሲመለስም እዚህ አድሮባት ተመልሷል እየተባለ ይነገራል። አባታችን አቡነ ሊባኖስ ትውልዳቸው ቁስጥንጥንያ የሆኑት ወደ ሀገራችን ወደ ኢትዮጵያ ሲመጡ ይችን ቦታ አይነች ብለው ነው ተቀምጦ የነበረ ከደብረ ሊባኖስ በፊት ማለት ነው። እሳቸው ነው ታቦተ ኪዳነ ምሕረትን በሾላ እንደተቀመጠች እሳቸው በራእይ እግዚአብሔር አሳይቷቸው ከሾላ አውጥተው እዚህ ቦታ ያሳረፏት እሳቸው ናቸው። ቅዳሴ ቤቱም ያከበሩት ጻድቁ አባታችን አቡነ ሊባኖስ ናቸው። ከደብረ ሊባኖስ በፊት ወደ ትግራይ ሃም የሚባለው ገዳም ከመሄዳቸው በፊት ይህችን ገዳም ገድመው አክብረው ያስቀመጧት እኚህ ጻድቁ አባታችን አቡነ ሊባኖስ ናቸው። ከዓመታት በኋላ የእቴጌ ጣይቱ መምህረ ንስሐ በዚህ ስፍራ ሲያልፉ ተአምረኛውን ጸበል ማግኘታቸውን እቴጌይቱ በመስማታቸው በስፍራው የልደታ ታቦትን ተክለው ሲገለገል ቆይቷል። ቆይቶ ግን የእመቤታችን ቃል ይፈጸም ዘንድ ምድር አደራዋን አስረከበች። አንድ ገለቱ የሚባል እዛ ላይ ነበር፣ እኛም ደርሰንበታል። እሱን እንኳን እሱ እዚህ ጋር ሲያርስ ከሾላ ስር ታቦቷን አገኘ። እንጦጦ አሽክላ ኪዳነ ምሕረት የሚል አግኝቶ በዚህ ምክንያት ለእቴጌ ጣይቱ ሄደው ወስዶ ጽላቷን ይዞ እዛ ከሄደ በኋላ አሁን ከብቶች አላስገባ ስትለው አካባቢው መምሬ ገብረ ሚካኤል የሚባሉ ነበሩ የዚህ ተክለኛ። እሳቸውን ጠርቶ ከእናንተ ጋር አንድ ነገር አምጥቼ አላስገባ ማለችኝ ከብቶችን ሲላቸው መጥተው ሄደው ሲያዩ ጽላትና አቡነ ማቴዎስ ነበሩ ይባላል ጳጳሱ። እዛ ሲያሳይ ከእንግዲህ ወዲያ እንግዲያውስ እንጦጦ አሽክላ ኪዳነ ምሕረት ትባል ብለው ኪዳነ ምሕረትን የተከሉ እሳቸው ናቸው። ቤተ ክርስቲያኒቷ የታነጸች በዳግማዊ ምኒልክ ባለቤት በንግሥት ጣይቱ ነው የታነጸችው። ጽላቷ በዳስ ስትኖር ነበር። አገልግሎቷም ከእንጦጦ ማርያም እየመጡ አባቶች ሲያገለግሏት ነበር። ከዛ በኋላ ግን እሳቸው ዝም ብላ መቀመጥ የለባትም። ካህናት አባቶች ከየገዳማቱ ከየአድባራቱ አሰባስበው መነኮሳት መናንያን አሰባስበው ይህን እንዲገለገል ሲያደርጉ ነበር። በገዳሙ ሲያገለግሉ የነበሩና አሁንም ድረስ እርሷን የሙጥኝ ያሉት አባቶች የጥንቱን ትዝታ ሲያወጉ ገዳሟ በቅዱሳን መዓዛ የታወደች እንደነበረች ይመሰክራሉ። ባጸድ በጣም የተከበረ ቦታ ነበር። እዚህ ውስጥ ግምድ ባጋም ውስጥ ገብተው ሲወጡ በዚህ ጫካ ውስጥ እንትኑ ልብሶች ልክ ካሁን ሽቶ ይበልጥ ይሸት ነበር እና መዓዛው ትልቅ ነበር። ይወጣው ደግሞ